እንዳልከው ጓደኞቼ እኔ ባህር ዳር በምሰራበት ጊዜ ቦታ ይመሩ ነበር፣ ቦታ ይዙ ነበር፣ ይዙ ምናምን ብላ ብላ። እኔ ግን እንደዚህ ቆያለሁ ኖራለሁ የሚል እንትን የለኝም። ያው ምንድነው የሚባለው በተረትም አለ ምንድነው የሚባለው እሄዳለሁ ባይ ነው ስንቅ ይጨርሳል ነው ምንድነው የሚባል ነገር እንደዚህ አይነት ነገር እና እኖራለሁ ብል ኖሮ ነበር የተሻለ የሚሆነው። ግን እንደዚህ አይነት ነገሮች አልነበሩም። ሆነስትሊ ግን ክፍያው ምን ያን ያህል ቱ ቢ ኦነስት እኔ አሁን መጨረሻ ላይ የሰራሁበት ደሞዝ በጣም ጥሩ ነበር። ስንት ነበር? ያሁን $1 ነበር የሚከፈለው። ጥሩ ነበር። ኦልሞስት ምንሽ ከ2300 አካባቢ $1 ነበር የሚከፍሉት በወር። 14 ወር ብቻ ነው የሰራ ነው። ግን $2300 43% ታክስ ይደረጋል። 35% ታክስ አለ። 8% እንትን አለ ማህበራዊ ዋስትና ጡረታ። እነሱን ስደምራቸው 43% እንትን ያለና ከ1600 ኤኒዌይስ ኢት ዋዝ ጉድ 100 ምናምን አካባቢ ደርሰ ነበር። እንደገና እኛ የምንዛሬ እንትኑ ኤክስቼንጅ ሬቱ ሳይጨምር ነው የወጣ ነው። 50 ያለ ነው ኦልሞስት አምና ጃንዋሪ ነው። በነገራችን ላይ እንዲህ አይነቶቹ አገላለጾች መጨመሩ የተሻለ አለመጨመሩ ያን ይመስላል። እኔ ኦነስትሊ በዚህኛው እንደውም ሴቭ ለማድረግ ችዬ ነበር። ከደሞዝ ባለፈ ፕሮጀክቶቹ ብዙ የሚሰራባቸው ናቸው ስለሚባል ምንድነው ግን ኤንጂኦ የሚሰራው ብዙ ጊዜ የስለጆ እሱ ምንድነው ሃየር ላይ ፖዚሽን አሁን ለምሳሌ የዩኤስአይዲ ሚሽን ሰራተኞች የአገሪቱ ዜጎች ናቸው ዋናዎቹ ማለት ነው። እነሱ እንዲህ አይነት ስራ ሊሰሩ ይችላሉ፣ ኦር ደግሞ ሌሎቹ ሊሰሩ ይችላሉ። ግን ዊዛውት ሚሽን የሚሰራ ኤንጂኦ የለም ሆነስትሊ ስፒኪንግ። ግን ያ ተመንዝሮ ታች ላለው ሰራተኛ ይደርሰዋል ማለት አይደለም። ነው የውጭ ጉዳይ ፖሊሲ ነው። እርዳታ በውጭ ጉዳይ ፖሊሲ ስር ያለ ነገር ነው። ሶ ምንድነው ያንን ደግሞ የሚያስፈጽ